ዮ ሰላም እንዴት ነው? ሰላም እንዴት ናችሁ? የዩቱብ ተከታታዮቻችን ዛሬ ቦንግ በሆነ ቪዲዮ ነው የመጣ ነው። ዛሬ ከሜሲ እና ከሮናልዶ በዴልስ ማን እንደሚበልጥ ነው የምናየው። አብራችሁን ቆዩ። ምርጥ ቪዲዮ ነው የምንለቀው በየጊዜው። ስለዚህ እየገባችሁ ብትከታተሉን ለእኛም አሪፍ ነው፣ ለእናንተም ትጠቀሙበታላችሁ፣ አትጎዱ። አሁን ቀጥታ ወደ ቪዲዮ እንግባ። መጀመሪያ የምንጀምረው ከሜሲ ነው። ሜሲ በእንትሩ እናውቋለን፣ በድሪብል ሹቲንግም ይችላል፣ ፓስ ያደርጋል፣ እንዲሁም ድሪብል ሲያደርግ በጣም ጎበዝ ነው። ሜሲ ስፒዱ ዴሌስ ላይ 85 ነው። ከጊዜያትም በኋላ ፐርሰንቱ ከ86 ወደ 83 ቀንሷል። አሁን 83 ነው ያለው። ሬቲንጉ የተሰጠው 83 ነው። አሁን ብዙ ተጫዋች የሚበልጡ አለ፣ ግን በአሁኑ የምናየው ከሜሲ እና ከሮናልዶ ስለሆነ ከሁለቱ እናነጻጽራለን። መጨረሻ ላይ እናንተም ትፈርዳላችሁ፣ እነግራችኋለሁ ማን እንደሚበልጥ። ሜሲ አሁን ቀጣይ አፕዴቱ ላይ ይጠፋል ከሚባሉ ተጫዋቾች አንደኛው ነው። ሊጠፉ ይችላሉ። አሁን ቀጣይ ላይ አፕዴት ሲደረግ የሚጠፉ ተጫዋቾች ውስጥ አንደኛው ነው። ሜሲ እና ሮናልዶ ይጠፋሉ። ሜሲ ሹቲንግ ጎበዝ አይደለም ያናክል፣ ግን ፍሪኪክ ምናምን ሲመጣ ጎበዝ ነው። ሌላ ደግሞ ኮርናም ሲያሻማ ያን እንደዛው ነው፣ ጎበዝ ነው፣ አሪፍ ነው፣ ምንም አይልም። ሌላኛው ደግሞ እኔ ማድረንቆ ማለት ከተሰጠው በላይ ነው ስፒድ የሚሮጡ። ሜሲ አሁን የተሰጠው 85 ቢሆን በቃ ከዛ በላይ ነው የሚሮጡ። ስፒድ በጣም ያለው ተጫዋች ነው ማለት ነው። ቀጣይ ደግሞ የምናየው አሁን የሮናልዶ ነው ማለት ነው። ሮናልዶን ማያውቅ ሰው አለ ብዬ አላስብም፣ የለም። አሁን ሮናልዶ የተሰጠው ኢንተር 83 ነው። ከዚያ በፊት ግን 86 ነበር፣ እንደ ሜሲ ከሜሲ እኩል ነበር። አሁን ነው ቀንሶ 83 የሆነው። አሁን ከዛም ቀንሶ 82 ሆኗል ማለት ነው። ሮናልዶ ስፒዱ 80 ነው፣ ግን እሱ ስትሪንግዝ አለው። ስትሪንግ ከሜሲ የተሻለ ስትሪንግዝም አለው፣ ሹትም አለው። ሹቲንግ ላይ በጣም አሪፍ ነው። እንደ ሜሲ ሹቲንግ ላይ እንደ ሮናልዶ ሹቲንግ ላይ የምታገኙት ተጫዋች አለ ብዬ አላስብም። ከጨዋታ ላይ ስታስገቡ በጣም ብዙ ጎል ነው የሚያስገቡ። አሁን ለእኔ እንኳ ስንት ጎል እንዳስቆጠረልኝ አይታችኋል። የሚያገቡ ጎል ሁላ በጣም የሚያምር ጎል ነው የሚያገቡ። ፍሪኪክም ይችላል፣ ግን ፍሪኪክ ያን ያክል አይመታም። ስታር ደግሞ ካሰራችሁት በቃ ምርጥ ነው። የክለባችሁ ጠቃሚ ሲሆን የሚሆነው ማለት ነው። ሮናልዶ ስታር ካሰራችሁት። ግን የሚመረጠው ሃላንድ፣ ኢምባፔ እነሱን ብታገኙ ምርጥ ነው ለእናንተ። ጀማሪ ከሆናችሁ ግን ሮናልዶን ብገዙትም ምንም ማለት አለ። 80 ቤት ብታገኙ 80 መግዛት፣ ከ80 በላይ ያሉትን መግዛት አለባችሁ። ከ80 በታች መግዛት የለባችሁም ጭራሽ እንዳገዙት ከ80 በታች። ሌላኛው ደግሞ የሮናልዶ ምርጡ ነገር የሚባለው ቴስታ በጣም ነው የሚያገቡ። እንደሱ የሚያገባ እኔ እስካሁን ከሃላንድ እና ከሃሪኬን በስተቀር አላየሁም። ቴስታ በጣም ነው የሚያገቡ ሮናልዶ። ግን ከተከላካይ አንጻር ቫንዴክ ነው በጣም የሚገጨው ቴስታ። ጋይሶቻችን በቃ ቪዲዮን እዚህ ጋር እናበቃለን። ቀጣይ ምሰራላችሁ የዲሊስ እና የጠፉ ተጫዋቾችን ነው ምሰራላችሁ፣ ክለባትን እሰራላችኋለሁ። እስከዛ መልካም ሳምንት ይሆንላችሁ።